ቫት ተመዝጋቢ ሆኖ ቲኦቲ ከመዝጋቢ ከሆነ ሰው ጋር ፐርቼዝ ቢያደርግ ወይም ግዢ ቢፈጽም ምንድን ነው የሚደረገው? ቫቱን ወይም ታክሱን እንዴት ነው የሚያወራርደው ለሚለው ጥያቄ መልስ የሚሆን ማለት ነው። ስለዚህ እሱን አሁን እነግራችኋለሁ ማለት ነው። እናንተ ደግሞ ፎሎ እና ላይክ ሼር ማድረጋችሁን አትርሱ። ፎሎ እና ላይክ ሼር አድርጉ ብያችሁ አላቅም። ስለዚህ እስኪ ዛሬ ልበላችሁና ፎሎ እና ላይክ ሼር አድርጉ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ስለዚህ አንድ ሰው የቫት ተመዝጋቢ ሆኖ ቫት ከሌለው ወይም ቲኦቲ ከሆነ ሻጭ ጋር እቃ ቢገዛ ምንድን ነው የሚሆነው ታክሱ የሚለውን ጥያቄ ልመለስላችሁ። ቫቱ የሚሆነው ተጠቃሎ የእቃ ዋጋ ነው የሚሆነው ማለት ነው። ስለዚህ 15% 10% ቲኦቲ ተመዝጋቢ፣ ለምሳሌ አንድ ሰው ቫት ተመዝጋቢ ሆኖ ቲኦቲ ተመዝጋቢ ከሆነ ሰው ጋር ቲኦቲ ተመዝጋቢ ከሆነ ሰው ጋር ፐርቼዝ ቢያደርግ ወይም ግብይት ቢፈጽም የቲኦቲ ታክሱ ወይም ቲኦቲ ፐርሰንት 10% ቲኦቲ ወይም ደግሞ 2% ቲኦቲው የእቃ ዋጋ ላይ ተደምሮ የእቃ ዋጋ ተደርጎ ነው የሚወሰድለት ማለት ነው። በገቢዎች ሚኒስቴር የሚያዝለት ቶታል አማውንቱ እንደ እቃ ዋጋ ሆኖ ከቫቱ ጋር ተደምሮ የእቃ ዋጋ ሆኖ ይመዘገባል ማለት ነው። በተገላቢጦች ቢሆንም ለምሳሌ የቲኦቲ ተመዝጋቢ ቫት ካለው ሻጭ ጋር ቢገበያይ አሁንም ቢሆን 15% ቫቱ የእቃ ዋጋ ላይ ተደምሮ ይያዝለታል ማለት ነው። ስለዚህ ያለው ነገር ይሄ ነው። ቫት ተመዝጋቢ ሆኖ ቲኦቲ ካለው ሰው ጋር ቢገዛም ቲኦቲ ተመዝጋቢ ሆኖ ቫት ካለው ሰው ጋር ቢገዛም የእቃ ዋጋ ተደርጎ ይያዛል ማለት ነው ታክሱ። ስለዚህ ያለው ነገር ይሄ ነው። ምንም እንዳትደናገሩ። እንዳልኳችሁ ፎሎ ማድረግ እንዳይረሳ፣ ኮፒ ሊንክ እና ሼር እንዳይረሳ ማለት ነው። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ቴንኪዩ